ሁለተኛው ከዚህ ጋር የሚገናኝ ነው ታሪ አጠር አድርጌ እነግርሃለሁ። ኦኬ ግን ሰዎች ወደ ውጭ ነው የሚያዩት አይደል? ጠዋት ትነሳለህ ወደ ውጭ ነው የምታየው፣ ወደ ውጭ ነው የምትሰማው። ስሜቶቻችን ራሱ የስሜት ሕዋሳቶቻችን ራሱ ቆዳ ላይ ነው የተገነቡት እንደምታውቀው፣ ምላስን ጨምሮ የቆዳ ፐሪፈሪ ላይ ነው ሁሉም ያሉት። የምንነካው፣ የምንቀምሰው፣ የምንሰማው ሁሉም የሰውነታችን ቆዳ ላይ ነው ያሉት ፐሪፈሪ። ስለዚህ የውጭውን ዓለም ኢንተርፌስ እንዲያደርጉ ነው የተሰጡ። ወደ ውጭ ከመከፈታችን የተነሳ ሪያሊቲው እውነቱ መነሻው መንስኤው ያለው የሚመስለው ውጭ ነው። ግን የገባኝ ነገር ከዚህ ጋር በተቃራኒ ነው። የገሃዱ ዓለም ወይም ደግሞ የውጫዊው ዓለም በአጠቃላይ በአንተ በውስጥ በኩል ያለውን ያን የቅድም ያልከውን መልክ እንደ መስተዋት የሚያንጸባርቅልህ ሪያሊቲ ነው እንጂ በራሱ ይቆም አይደለም። እያንዳንዱ ሰው በህይወቱ ውስጥ የፈጠረው ዓለም አለ አይደል? የፈጠረው ዓለም ስል አግብቷል፣ ልጆች ወልዷል፣ የሆነ አይነት የገቢ ፓተርን አለው፣ የሆነ አይነት የቤተሰብ ግንኙነት አለው፣ የሆነ አይነት ጤንነት አለው። ይሄ በውጭ በኩል የተገለጠው ነገር በውስጥ በኩል ያለውን መልኩን የሚያሳየው ነው እንጂ መልኩ ከተለወጠ እነዚህ ነገሮች በሙሉ ይጠፋሉ። ምን ማለት መሰለህ? ለምሳሌ ያህል ገንዘብን በተመለከተ ገንዘብን የምታይበት መንገድን በተመለከተ ብዙ ነገሮች በአንተ ውስጥ ሺፍት ካደረጉ አሁን ከምታውቀው ገቢ ጋር ብትጮህ እንኳን መገናኘት አይችልም። በግድ ትወሰዳለህ ከዛ ቦታ። የውስጡን ዓለም ነው የሚያሳይህ እንጂ የውጭው ነገር የባንክ አካውንቱ በለው፣ ሐኪም ቤት ሄደ የሚነግሩህ ነገር በለው፣ ሰዎች አንተን የሚመዝኑበት ሚዛን ዋትኤቨር በውጭ በኩል ያለ ነገር በውስጥ በኩል ያዝከውን መልክ ነው የሚያሳይህ እንጂ ከአንተ ጋር ኢንዲፔንደንት አይደለም። አንተ ለብቻ ዓለም ለብቻ አይደለም። ያንተን የውስጡን ዓለም ነው በውጭ በኩል የምታየው ገሃዱ ዓለም ውስጥ። ይሄን ስል አንተ ምን የምታየው በዛ አይነት መንገድ ነው፣ እኔ የማየው በዛ መንገድ ነው፣ ኪሩቤል የሚያየው በዛ ነው፣ ወይንሸት የምታየው በዛ። የእያንዳንዳችን የየራሳችን ዓለም አለን ማለት ነው። አንተ የምትኖርበት ዓለምና እኔ የምኖርበት ዓለም ምንም እንኳን እንደ ከተማ ብንኖር በጣም የተለያየ። እኔም በውስጥ በኩል ጥልቅ ማንነቴ ውስጥ እውነት ነው ብዬ የተቀበልኩትን ማምነውን ነገር ነው በውጭ በኩል የማየው። ሌላውም ሰው እንደዛው ነው የሚያየው። በነገራችን ላይ ይሄ በሳይንስም የተረጋገጠ ነው። ትላንትም ሳወራ ነበር። በነገራችን ላይ መንፈሳዊ እውነት ሁሉ ከአካላዊ ነገር ጋር ኢንተርፌስ ይደረጋል። ዘግይተን ነው ግን ዲስከቨር የምናደርጋቸው። አሁን በቅርብ ጊዜ ዲስከቨር የተደረገው አንደኛው ነገር ምንድነው? ብሬን ስቴም ውስጥ ሬቲኩላር አክቲቬሽን ሲስተም ይባላል። ብዙ ስራዎች አሉት፣ ግን ከስራዎቹ መካከል አንደኛው በጣም ያስገርማል። አንደኛው ምንድነው የሚያደርገው መሰለህ? ወደ ውስጥ የሚገባውን መረጃ ውስጥ ካለው አቴንሽን ፎከስ ጋር በሚዛመድ መንገድ ብቻ ነው አጠንፎ የሚያስገባል። ምን ማለት ነው? በሌላ አነጋገር መሰለህ ሁልጊዜ ራስህን ችግር ውስጥ እንደሚኖር በመበደር እንደሚኖር አላደለ ከገንዘብ ጋር በተያያዘ ራስህን በውስጥ በኩል የምትኮንንባቸው በጣም ብዙ ነገሮች አሉ። ይሄን ነገር ውስጥ ያስክ እስከቀጠልክ ድረስ ይሄ ሬቲኩላር አክቲቬሽን ሲስተም ወደ አንተ ወደ ኮግኒቲቭ አእምሮ የሚደርሰውን መረጃ ከዚህ ጋር የማይመሳሰለውን በሙሉ ወደ ውጭ ያስቀርና እንዲህ አይነቱን ብቻ ነው የሚያስገባው። ስለዚህ ችግር ላይ የሚያተኩር ሰው በውጭ በኩል የሚያየው ችግሩን ብቻ ነው የሚሆነው ማለት ነው። የውስጡን ፓተርን ነው በውጭ በኩል የሚያየው ማለት ነው በሌላ አነጋገር። ከዚህ ውጭ ምንም እንኳን ሁላችንም የምናይበት ገሃድ ዓለም ውስጥ ቢኖርም አንተ የምታየው ሌላ ነው፣ እኔ የማየው ሌላ ነው። ሁሉም ሰው የውስጡን ዓለም ነው በውጭ በኩል የሚያየው ማለት ነው በሌላ አነጋገር። ሰው አይኑን ከውጤት ላይ አንስቶ ውጤቱን ወዳመጣው መንስኤ ነው መሄድ ያለበት ማለት ነው። ይህም በትክክል ከተገነዘብን የምናደርገው ይሄ ነው። ህመም ይሁን ማጣት ይሁን ራስን ዝቅ አድርጎ ማየት ይሁን የተበጠበጠ ቤተሰብ ውስጥ መኖር ይሁን ይሄ ነገር በሙሉ የሚያሳየኝ በውስጥ በኩል እንዲህ አይነት ፓተርን አለ ነው እያለኛለሁ ማለት ነው። ሶስተኛውና እጅግ በጣም አስፈላጊው ነገር ህይወትህ ትኩረትህን ተከትሎ ነው የሚፈሰው። ምን ማለት? ትኩረት ማለት ወይም አቴንሽን ማለት ህይወት ሲፈስ ማለት ነው። ለምሳሌ አንተ ላይ ሳተኩር የኔን ትኩረት ተከትሎ ህይወት ወደ አንተ ነው ፍሎ የሚያደርገው ማለት ነው። ችግርህ ላይ ብታተኩር በዚህ አንድ ሰው ችግሩ ላይ ቢያተኩር ቢበትን ቢተነትን ቢያወጣ ቢያወርድ ለምሳሌ የታመመ ሰው እንዲህ አይነት በሽታ አለበት ተብሏል። ምልክቶቹ ይታወቃሉ። እዚህ ቦታ ላይ ይሰማሃል፣ ወደዚህ ያድጋል፣
ከዚህ ጊዜ በኋላ እንደዚህ ይሆናል ከዛ በኋላ ትሞታለህ ተብሎ ቢነገር ልክ ይሄን ካወቅበት ጊዜ ጀምሮ ምልክቱን ሰውነት ውስጥ መፈላለግ ትጀምራለህ። የተነገረህ ብቻ በቂ አይደለም። ከዛ ሞባይልን ትከፍትና ብራውዘር ትከፍትና ጥያቄ ትጠይቃለህ። እንደዚህ አይነት በሽታ ከየት ነው የሚመጣው? ወዴት ነው የሚያደርገው? ምንድነው የሚሆነው ብለህ ትጠይቃለህ። ዘርዝሮ ይነግራል። የተነገረህን ነገር ወደ ማስተዋል ነው የምትመጣው። ኦኬ ምልክቱ እዚህ ጋር ነው፣ ቀጥሎ እንደዚህ ይሆናል ማለት ነው። ስትጠብቀው ወደዛ ሲሆን ባተኮርክበት ቁጥር በሽታ ላይ በሽታን እያሰፋው ነው የምትሄደው። አሁን የዚህ ዓለም ብልሃት ምንድን ነው መሰለህ? ሰው ትኩረቱ ላይ ችግሩ ላይ በጣም ካተኮረ ከተነተነ ካወቀው እንዴት እንደሚፈታ ምናምን በደንብ አድርጎ ዘርዝሮ ካወቀ ያን ችግሩን ይፈታል፣ ህይወቱ ይለወጣል ብሎ ነው የሚያስበው። የዚህ ዓለም 99% ሰው አብዛኛውን ህይወቱን ችግር በመፍታት ነው የሚያባክነው እንደምታውቀው ማለት ነው። ኦኬ ችግራችን ላይ ብናተኩር እንፈታዋለን ወይ? አንድ ሰው በሽታው ላይ በጣም ቢያተኩር ቢያጠና ቢመራመር በዛ በሽታ ላይ የተጻፉ መጽሐፍቶችን በሙሉ ቢያነብ ጤንነቱ እየተስተካከለ ነው እየተበላሸ ነው የሚሄደው? ስለ በሽታው ብዙ እያወቅህ መሄድ ማለት ምን ማለት ነው? ኮንሽስነስህን በበሽታው ምልክት እየሞላ መሄድ ማለት ነው። አንድ ጊዜ ከሆነ ጓደኛ ጋር የሆነ መጽሐፍ የሚሸጥበት ቤት ገብተን ከዚህ በፊትም ተናግሬያለሁ። የዛን ቀን የደነገጥኩት ነገር እስካሁን ድረስ ይታወቀኛል። ከዛ እሱ በዛ ሄደ፣ እኔ በዚህ ሄድኩኝ። የፈለግኩትን አላገኘውም። እሱ መጽሐፍ ይዞ መጣ። ወደ ካውንተሩ ይዞ ከመምጣቱ በፊት እስኪ ያገኘውን መጽሐፍ አሳየኝ ብዬ ከቨር ፔጁ ላይ የልብ ፎቶ ነው ያለው፣ የልብ ፎቶ። ከዛ ውስጥ ገልጠ ስታይ የልብ በሽታ እንዴት እንደሚጀምር፣ ምን እንደሚያደርግ፣ ወዴት እንደሚያደርግ ምን በመርዶ የተሞላ መጽሐፍ። ቆይ ለምንድን ነው ይህ መጽሐፍ ልገዛ ይፈልገው አልኩ። መጠንቀቅ እፈልጋለሁ አለ። የዛሬዋን ቀን እባክህ ለእኔ ብለህ ይህ መጽሐፍ ቁጭ አድርገው ለምን አለ። ሊከራከር ይፈለገ ለመንኩት በብዙ ማለት ነው። መጽሐፉን አስጣልኩት። ውጭ ስንወጣ ቆይ ግን ለምንድን ነው ለዛ ያልከኝ አለ። ቆይ የልብ በሽታ ትፈልጋለህ አትፈልግም እንዴ? ልብ በሽታ እንዴት ትፈልጋለህ? የማትፈልግ ከሆነ ስለ ልብ በሽታ ማወቅ ያስፈልጋል። አሁን ወደ ኋላ የቀረ ሰው ይመስላችኋል ብዙ ጊዜ ሰዎች ይህን ብትነግራቸው ይሄ ኮሸስ ሆኖ ጠንቃቃ ሆኖ መኖርን የምታንቋሽሽ የድሮ ኋላ ቀር ሰው አድርገው ሊያዩ ይችላል። እኔ ግን የምነግርህ አእምሮ ከሚሰራበት መንገድ ተነስተህ ስታይ ትኩረትህ ያረፈበት ነገር እያደገ ነው የሚሄደው። ትኩረት ህይወት ነው በነገራችን ላይ። ልክ ውሃ ስታጠጣ ውሃው ያረፈበት እጽዋት ምንድን ነው የሚሆነው? ያድጋል። ኦኬ ልክ እንደዛው ሰዎች ወደ ያተኮርክበት ነገር ላይ አዌርነስን ያተኮርክበት ነገር ላይ ስታደርግ ህይወቱ ወደዛ ወደ ያተኮርክበት ነገር ነው ፍሎ የሚያደርገው። ኃይል ይሰጠዋል፣ ጉልበት ይሰጠዋል፣ ያሳድገዋል፣ ያባዛዋል፣ በአይነት ያበዛዋል። ኦኬ ስለዚህ ችግሬን ማባዛት ካልፈለግ አሁን ከጠነከረው በላይ እንዳይጠነክር ከፈለግኩኝ እውቅና ሰጥቼው ሳልክድ ኦኬ ችግሬን ልካዶ ምናምን ይላል። ኖ ችግሬን አትክድም አለ። እውነት ነው። አስፈላጊ ከሆነ ጻፈው፣ አስፈላጊ ከሆነ ፎቶ አንሳው። ግን ቁጭ አድርግና ትኩረትን ከላዩ ላይ አንሳው። አሁን እየኖርክ ባለው መንገድ ኑሮህን ቀጥል ይዳዝማታ። ግን ትኩረትህን ከዛ ላይ አንስተህ ሌላ ህይወትን የሚገነባ ነገር ላይ ካላደረግ ችግርህ እየሰፋ አንዳንዴ ደግሞ የሚሰፋው ውጭ እኮ አይደለም አንተ አእምሮ ውስጥ ነው የሚሰፋው። ከመተለቁ የተነሳ ሰዎች ራሳቸውን እስኪያጠፉ ድረስ ችግር በአእምሮቸው ውስጥ ይገዝፋል። እስኪ ተመልከት። ህይወትን የሚያክል ውድ ነገር ይዘው መጥተው ከመኖር መሞት ይሻላል ብሎ ራሳቸውን የሚያጠፉ ሰዎች እኮ ያዩት ሌሎች ሰዎች ማየት የማይችሉት እጅግ በጣም የገነነ የከበደ አእምሯቸው ውስጥ የተለቀ ነገር አለ ማለት ነው። ስለዚህ ትኩረትህን የሰጠኸው ነገር እያደገ ነው የሚሄደው፣ እየጠፋ አይደለም የሚሄደው። ትኩረት ሰጠኸው ማለት ህይወት ሰጠኸው ማለት ነው። ህይወት ሰጠኸው ማለት ያድጋል፣ ይጠነክራል፣ ጡንቻ ያወጣል ማለት ነው። ከዚህ በኋላ ስታገኘው ከዚህ በፊት በተቋቋምከው ብልሃትና ችሎታ አትቋቋመው ማለት ነው። ይሄም የገባኝ ምን ላይ መሰለህ? ሰዎች ድክመታቸው ላይ ችግራቸው ላይ ያጡት ነገር ላይ ሊፈቱ የሚፈልጉ ችግር ላይ ሁለንተናቸውን በተለይ እንቅልፍ አጥተው ሌሊት የሚነቁ ከሆነ ማታ አምሽተው የሚተኙ ከሆነ ያ ነገር የበለጠ ጠንካራ እየሆነ የበለጠ እየጎለበተ እሱ እንኳን ቢፈታ ሌላ ችግር እየፈጠረ ይሄዳል። ስለዚህ ትኩረታችንን ሰብስበን መደረግ ያለበት ሌላ ነገር ላይ ኃይል ያረፈበት ህይወት ያረፈበት ነገር እያደገ ይሄዳል ብያለሁ። አራተኛው ኦኬ ትኩረት የምላርገውሽ ችግሩ በህይወቴ ውስጥ ፋክት ነው፣ በእጅ የሚነካ ነው፣ በአይን የሚታይ ነው። ይሄን ተወና ምን አድርግ ነው የምትለኝ ካልከኝ አትታገለው ነው እንጂ ችግሩን ካደው አይደለም። ችግሩ አለ፣ ሪል ነው። ትኩረትን አንስተ ለምሳሌ
ከቤቴ ወጥቼ ሹልክልክ መንገድ እየፈለግኩኝ ያበደሩኝ ሰዎች እየሸሸው ከሚሄድበት ዕዳም ወጣው ማለት ነው ወይስ እንዴት ነው ለሌሎች ሚሊዮኖች ሰዎች የሚተርፍ ሀብት የሚገነባው ማለት ነው? ሰውነት ውስጥ ፖዚቲቭ ኤነርጂ የሚያመጣው ትፈልገዋለህ ወይ? የሚወት አልፈልገው። ኦኬ፣ የማትፈልገው ከሆነ ምንድነው የምትፈልገው ነው ትልቁ ጥያቄ። በነገራችን ላይ በጣም ጥቂት ሰዎች የሚጠይቁት በዚህ ዓለም ላይ ነፍስህ ምንድነው የምትፈልገው ብዬ ብጠይቅህ ልትነግረኝ ከቻልክ ከ99% ሰው ውጭ ነው ያለው ማለት ነው። ሰርቫይቫል የሰው ልጆች የመጀመሪያው ምላሽ ስለሆነ በህይወታቸው ማከናወን የሚፈልጉትን አንጸባራቂውን ነገር ሳይሆን የሚያስቡት ሰዎች የሚሸሹትን፣ የሚጠሉትን፣ በህይወታቸው ውስጥ እንዳይከሰት የሚፈልጉትን ነገር አቮይድ ማድረግ የሚፈልጉትን ነገር ነው ሰዎች በጣም የሚያውቁት። እሱን ለአፍታ ገታ አድርግና ከተፈጥሮ ህግ ጋር አብሮ ፍሎ የሚያደርግ የነፍስ መሻት የነፍስ ፍላጎት ምንድን ነው ብዬ ብልም ዋትዛት ዳትስ ዋት ኢንቴንሽን ኢዝ። ኢንቴንሽን ማለት ከተፈጥሮ ፍሰት ጋር አብሮ የሚሄድ ከዚህ ደቂቃ ጀምረ ልታደርገው የምችለው ከዕለት ወደ ዕለት ከሳምንት ወደ ሳምንት ከወር ወደ ወር ከፍ እያደረገ የሚሄድ በሁሉም የህይወት ዘርፍ ማለት ከፍ እያደረገ የሚሄድ የነፍስህ ማዕከላዊ ጥሪ ስታደርገው ጠቅላላ ነገር የሚሞላ ነገር ማለት ነው። በምንድን ነው ይሄን የምናውቀው? አሸናፊ ሊሉ ይችላሉ ሰዎች። በጣም ቀላል። ከተፈጥሮ ጋር አብሮ ፍሎ የሚያደርግ ማለት ምን ማለት መሰለህ? ከየትኛው መንፈሳዊ ህግ ጋር የማይጻረር ማለት ነው። በምንድን ነው የማውቀው? ደስ ይላል፣ ሰላም ይሰጣል፣ በጣም ትረጋጋለህ። በውጭ በኩል በሚነገሩ ነገሮች በውዥንብሮች አትነዳም። መልህቋን እንደጣለች መርከብ በጣም ትረጋጋለህ፣ መሬት ትይዛለህ፣ ሴንተርድ ትሆናለህ። ከሁሉ ነገር በላይ በሰላም የመሞላት የመታወክ ኮንፍሊክት የማድረግ ሳይሆን በሰላም የመሞላት መሬት የመያዝ ስሜት ነው የሚሰማው። ደስታህ እየጨመረ እየሰፋ ነው የሚሄደው። ጆይህን ሰውነትህ ውስጥ ታውቀዋለህ። አእምሮ ክሊር ይሆናል፣ አይወሳሰብብህም፣ ክሊር ይሆናል። ኦኬ፣ ከዚህ ደቂቃ ጀምሬ ወደፊት ሰላሜን የሚጨምር ደስታዬን የሚጨምር የሚተክለኝ ከህሊናዬ ጋር የማይጻረር ከሰላሜ ጋር የማይጻረር ማያውከኝ ምንም አይነት ውጤት እንኳ ቢያመጣልኝ ማለት ነው። በዚህ ፍሎ ውስጥ የሚወስደኝ ነገር ምንድን ነው ካልክ ከአእምሮ ወርደ ወደ ልብ ከተመለስ ወዲያውኑ ከዛ ጋር አብሮ የሚሄዱ ነገሮችን ወደ ማየት ልመጣ ትችላለህ። በነገራችን ላይ ወደ መጨረሻው እንግዲህ ሴሚናሮቹን ወደ ማካሄድ ስንጀምር ከማንበብ ከማጥናት ከምናምን አልፎ ወደ መሬት ላይ ወደ መተግበር ስንመጣ አንዱ የገባኝ ነገር ምንድን ነው? ሰዎች በሁሉ በኩል ህይወታቸው እየሞላ እንዲሄድ ከፈለግ ለሌሎች የሰው ልጆች በሙሉ የሚሰራውን ህግ የሚጻረር ነገር በፍጹም ማድረግ የለብን። ምን ማለት መሰለህ? ቆይ ሰዎች ሲያዩ ወይ ታረቀኝ፣ ምን አይነት ኑሮ ነው የሚኖረው፣ አንገታቸውን እንደዚህ እያሰገቡ የምትኖርበትን ቤት ምናምን የምትነዳው መኪና ቢያዩ፣ አንተ ግን ሁልጊዜ የባዶነት ሁልጊዜ ህይወት እያነሰና እየወደቀ የሚሄድበት አይነት ስሜት ከተሰማ፣ ሁልጊዜ የምትታመም ከሆነ፣ ሁልጊዜ ዲፕረስድ ከሆነ ምን ይጠቅማል? ግን አብዛኛው ሰው በዛ አይነት መንገድ ነው የሚኖረው። ራሱን ያታለለ የሌሎች ሰዎችን ኮሜንት ምን ማለት መሰለህ? በዙሪያው ያሉ ሰዎች በሙሉ ይደነቃሉ፣ ሰውየው ብቻውን ግን ዲፕረስድ ነው። ይሄ ህይወት ነው ልትለው ትችላለህ። ይህን ህይወት ተርን ኦቨር ማድረግ ከፈለግ ከውስጥ ሞልቶ ወደ ውጭ የሚፈስ አይነት ህይወት ደስታህን ያበዛዋል፣ ሰላም ያደርግሃል፣ ክሪኤቲቭ ያደርግሃል፣ አእምሮ ክሊር ይሆናል፣ ትረጋጋለህ፣ መሬት ይዘህ የምትፈልገው ነገር ምን ማለት መሰለህ? በፈጣሪ ፈቃድ እንደሚንቀሳቀስ ሰው ልበ ሙሉ ትሆናለህ በምታደርገው ነገር ላይ። ይሄ ኢንቴንሽን ይባላል። ኢንቴንሽን ማለት ያንተን ትንሽ ነገር ወስዶ በሚሊዮን የሚያባዛ ኃይል ላይ መሳፈር እንደማለት ነው። በዚህ መንገድ ከኖርክ፣ በነገራችን ላይ መጽሐፍ ቅዱስ ላይ ያየሁትን አንድ ብዙ ጊዜ በፊትም ጀምሬ የማውቀው ግን እጅግ በጣም ኢምፕረስ የሚያደርገኝ ነገር ልንገርና አንብቤሉ ወደ አማርኛ መልስልሃለሁ። ዲላይት ዮርሰልፍ ኢን ዘ ሎርድ ኤንድ ሂ ዊል ጊቭ ዩ ዘ ዲዛየርስ ኦፍ ዮር ሃርት ይላል። በአምላክህ በጌታ ደስ ይበልህ የልብህን መሻቶች ይሰጣልና ይላል። እሱ ብቻ አይደለም፣ ቀጥሎ ያለውን ነገር ተመልከት። ኮሚት ዩር ዌይ ቱ ዘ ሎርድ
trust in him and he will do this. መንገድህን ለአምላክህ ስጥ፣ ፍጹም እምነት ጣልበት፣ አሁን ያልኩህን ነገር ያደርገዋል ይላል። ብዙ ጊዜ ስለ ኤፈርትለስነስ ስናወራ ካለ ትግል፣ ጸጉር ካለ መንጨት፣ ግድግዳ መቧጠጥ፣ ይሄ ሰዎች የሚያደርጉት በጥረትና በግረት ላይ የተሞላ አይነት ህይወት ብትተው ብለህ ፕሮፖዝ ስታደርግ ሰዎች ምን ይላሉ መሰለህ? ከብዙ ነገር ጋር ያገናኙታል። ኒው ኤጅ ይላሉ፣ ምናምን ይላሉ። ሰዎች አይናቸውን ጨፍነው የሆነ ነገር ያገኛሉ ማለት ነው ወይ? አይደለም። ይሄ መንፈሳዊ መርህ ነው። ሌላም ቦታ ሄደህ ብትመለከት በመጀመሪያ የእግዚአብሔርን መንግስት ጽድቁንም ፈልጉ እነዚህ ሁሉ ይጨመሩላችኋል ይላል። እነዚህ የምንታገልባቸው ነገሮች ከገነባነው ማንነት የተነሳ ሊከተሉን የሚገባቸው ነገሮች ናቸው እንጂ ለኃጢአት